What's good my beautiful people እንዴት ናችሁልኝ? ዛሬም ከኔ ጋር በሌላ ቪዲዮ ከች ብለናል። ዛሬ ሞር ባይሰፕሳችን ላይ ፎከስ የምናደርገው ይህን ቪዲዮ ከመጀመራችሁ በፊት ሳብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ሀሳባችሁን ኮመንት ላይ አስቀምጡልኝ። የመጀመሪያ ስራችን የሚሆነው ሞር ባርበር ከርል ነው የሚሆነው። ባርበር ከርል ስናደርግ ኖርማሊ የ180 ዲግሪ ነው የምንሰራው ማለት ነው። ፎርማችን ይሄኛው ከሆነ በዚህኛው ሳይድ ማለት ነው። Let's go. ይሄኛው በዚህኛው ወርክአውት ላይ ማለት ነው። ይሄ አብዛኛው የምንሰራው ስህተት ይሄ እጃችንን እንደዚህ አድርገን የምንወስደው ነገር አለ። ያ ኮምፕሊት ስህተት ማለት ይሄኛው ፓርት ማለት ነው። ይሄኛውን ከርል ስንሰራ እጃችን ሞር መሆን ያለበት እዚህ ጋር እዚህ ፓርት ላይ ማለት እንዲህ በመጣ ቁጥር ሞር ባይሰፕሳችን ላይ ጫና የሚኖር ነገር የቀነስ ይላልና ሞር ጫናው ባይሰፕስ ላይ እንዲኖር በተለይ ሎንጉ ላይ እንዲኖር ማለት ነው። ያው ሞር እጃችን ከዚህ ጋር ለዚህ ጋር እንደዚህ ማለት ነው። ሞር ይሄኛው ፎርሙ ላይ እጃችን 180 ዲግሪ ላይ መሆን አለበት። ጀስት ላይክ ዚስ ማለት እንደዚህ ስናደርገው ሌላ ፎርም ነው። ይሄኛው ባርበር ከርል ላይ ፎርሙ በዚህኛው ሳይድ መሆን አለበት ማለት ነው። ይመቻችሁ። ኔክስት የምንገባው ስፓይደር ከርል ይባላል። ለማለትም ቤንችን በመጠቀም ባርበር ከርል የምናደርግበት ማለት ነው። ፎርሙ አክቹዋሊ እንደዚህኛው ነው። ቼስታችን ፓርት ከቤንቹ ከፍ ብሎ በዚህኛው ፓርት ነው የምንሰራው። አይ ቲንክ ይሄኛው ፎርሙ ትክክል ነው። ያው በዚህኛው ፓርት ነው ከርል ለምናደርግበት ማለት ይሄ ማለት እዚህ ጋር ኤልቦአችን ጫና አይኖረውም። ኖርማል ከር ነው። እጃችን መንዣዋዣው ምናምን የለበትም። ጀስት ላይክ ዲስ 180 የሚመጣው ኔክስት ምንገባው ሞር ይሄ ሪዞ ነው። ጠበብ አድርገን ምንገባው ሞር ለፓምፕ ምናምን አሪፍ ነው። በስፔሻሊ ሞር ፓምፕ እንዲያደርግ ምናምን ያደርጋል። ግን ምንገባው እጃችን በዚህኛው ሳይድ ሀፍ ነው ምንገባው። እጃችን በዚህኛው ሳይድ የሚሆነው ማለት ከሾልደራችን ጠበብ አድርገን ይሄኛው ወጣ ብሎ ማለት just like this ኤልቦአችን እዛው ነው። ፎርአርማችን ብቻ የሚንቀሳቀሰው ማለት ነው። ኔክስት ምንገባው ዳምቤል ከርል ነው። ይሄ ሞር የተለመደ ነው። ሌላ ጀስት ፎርማሊቲ ነው የተለመደ ነው። ግን ዳምቤል ከርል ስናደርግ ሞር ቱ ወይ አለው። ይሄኛው ወይ አለ፣ ይሄኛው ወይ አለ ማለት ነው። ሲንግለር ደብል ወይ እንሰራለን ማለት ነው። ይሄን ማለት ነው።
ሞር የሎንግ ሄዱን የምናሰራበት ወይ ነው ይሄኛው ከርል ማለት ሀመር ሲሆን ሞር የምንሰራው ይሄ ሾርት ነው። እዚህ ጋር ያለው ፓርት የሁለተኛው መስላችን ፓርት እሱ ነው የሚሰራው ማለት ነው። ኔክስት እሱን እንገባለን። ኔክስት ፓርት እንገባው ሞር ሀመር ነው የሎንግ ሄዳችን ማለት የባይሰፕሳችን ሎንግ ሄድ እናሰራበት ወይ ነው። ሞር ይሄ የሀመር ከርል ስናደርግ ሞር በዚህኛው ነው አንግሉ ሞር 45 ዲግሪ ምናምን ቢሆን ይመከራል። ግን ይሄ እንደዚህ አይነት ሚስቴኮች ምናምን ባይሰሩ ባይ ይመቻችሁ። ሞር ፋይናሊ የምንገባው ዳምቤል ክሮስ ነው። ክሮስ ማለት የሾርት ሄዳችን የምናሰራበት ወይ ነው። ያ ማለት ሀመር ላይ እንይዛለን። ከዛ ይሄኛውም ማለት ወደ ውስጥ ነው። ከደረታችን ከፍ ማለት እንደዚህ የለበትም፣ በጣም ወረድ ማለት የለበትም። ሀፍ ላይ ሆኖ መስራት ይቻላል ማለት ነው። እንደዚህ ይችላል። የዛሬ ቪዲዮችን ይሄን ይመስል ነበር። ሀሳቡ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ሀሳባችሁን ደግሜ እላለሁ እንዳረሱ አስቀምጡልኝ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።